ላይፍ አግሮ ከመጣሁ በኋላ መጀመሪያ እንዳልኩ የቡናው ላይ እውቀት አልነበረኝና ቡና መጀመሪያ ያየሁት ነገር ቡና እንጠጣው እስከዛሬ በትክክል አልተጠቀምንም ቡናውን የሚል ቀጥል ደግሞ እዚህ ጋር አሸናፊን ያገኘሁት ከዚህ በፊት የሆነ አይተም አጣቀው ነገር አለ አይደል? በእንደዚህ አይነት ዘርፍ በቡናው ዘርፍ ቡና እንዲህ ነው እስከማስብል ደረጃ ከአሸናፊ አግኝቻለሁ። በጣም ደስ የሚለው አቶ አሸናፊ በተለይ ሲያስተምር በቁጭት ነው የሚያስተምረንና እሱ እንድንሆን በእሱ የተቆጫቸው ነገሮች እኛ ደግሞ እንድናደርገው በግል በትምህርት ቤት ሲጀመር በግል ደረጃ የመጀመሪያ ትምህርት ቤት በመሆኑ ሁለተኛ ደግሞ በመምህራችን በኪው ግሬደር አቶ አሸናፊ በመማሬ እጅግ በጣም ደስተኛ ነኝ። በጣም ጥሩ አስተማሪያችን ነው። በጣም ነው አብሮ የምንፈልገውን አይነት ነገር ወደ ፓሽኑ እንድንገባ የፈልጋችሁትን አይነት ነገር ጠይቁኝ፣ አስረዱኝ በማለት በቃ ከአስተማሪነት ዘልፎ ቤስት ፍሬንድ ብዬ ገልጸዋለሁ እና በሱ በመማሪ እጅግ በጣም ደስተኛ ነኝ። አለብን ቤት ድረስ ከመጣ በፊት ቡና ቅምሻ ሰዎች ትራንስፖርት ኮስት ከፍለው ክራይ ከፍለው ብዙ ነገር ሉዝ አድርገው ነበር የሚማሩት እና ቤት ድረስ ከመጣ ብዙዎች እንዲማሩ ብዬ ነው ማበረታት። አዋሳ አካባቢ በቲዮሪው በተግባሩም የሚሰጡት ትምህርት እውቀት እንድንይዝና የሆነ ነገር ይዘን እንድንወጣ አስበውና ከልባቸው ስልጠናዎችን ሲሰጡ ነበር። ከዛ ባለፈም ደግሞ ወደ ቢዝነሱ ውስጥ ገብተን ተጽዕኖ ፈጣሪ መሆን እንደምንችል የማነሳሳትን ስራዎችን ሲሰሩ ነበርና ጥሩ ነው፣ መልካም ነው። በጣም ከሚባለው በላይ የእውነት ማለት በወንድማዊነት ነው የሚቀርበው። እንደ ልጆቹ ነው የሚያየን ሲያስረዳን የሆነ ፍሬንድሊ እንደምታወራ እንጂ እንዳስተማሪና እንደ ተማሪ አይደለም። እንግዲህ በፊት ቡና መጠጣት እንደማላቅ ያህል የተሰማኝ ምክንያቱም አሸናፊ እንዲህ ነው ብዬ እኔ መግለጽ አልችልም። ማለት በሱ በጣም ብዙ ነገር ነው ተጠቀምኩት። ያለው ኢንቫይሮመንት ቀለል ብሏችሁ ቡናን ወዶ የሚወጣበት ቦታ ነው። በጣም ደስ የሚልና ጥሩ ትምህርት ቤት፣ ጥሩ አስተማሪዎች፣ ልምድ ያላቸው መምህራን ያሉበት ጥሩ ትምህርት ቤት በቃ ቦልድ ነው ያስተማረን። በቡና በኩል ለኔ ቦልድ ነው ብዬ ወደፊትም ማወራው ከመስ ሰዎች ውስጥ ነኝ። አሼ አንድ ከመክፈቱ ብቻ አይደለም እንደ ንግድ ማንም ሰው ሰብስቦ ቀመስ ጠጣ ይሄው ወረቀቱ ሂድ ማለት በጣም ቀላል ነገር ነው። ግን የሚያውቅ ያውቀዋል። ሲያስተምር እስከ መጨረሻዋ የሚፈልጋት ፐርፌክሽን አለ። ሰው ላይ ይሰራል። በጣም ሰው ላይ የሚፈልገው ነገር አለ። ያ ደግሞ የሚፈልገው በጣም ብዙ እውቀት ታገኙበታላችሁ። የስራ እድልም ይፈጠርላችኋል። ላይፍ አግሮን እንደ ተማሪዎቹም እንደ የፍላጎታቸው መቀጠር ለሚፈልገውም ያመቻቻል። ለራሱም መስራት ለሚፈልገው ያማክራል እንዴት መስራት እንዳለባቸው። ስለዚህ መታችሁ ተማሩ። የትምህርት አሰጣጡ እጅግ በጣም የሚገርምና እያንዳንዱ ሰልጣኝ በቂ እውቀት ከስኪል ጋር ሊያገኝ በሚችለው መልኩ የተነደፈ ጥሩ የሆነ የትሬኒንግ አሰጣጥ ይዘት ያለው ተቋም ነው። በተለይ ወደ ፕራክቲስ ከመግባት በፊት ሞጁል ተዘጋጅቶ ያ ሞጁል እያንዳንዱን የቡና እንዴት ከየት እንደመጣ አመጣጡን፣ እንደዚሁም ፕሮዳክሽኑን እንዴት አድርገህ ማዘጋጀት እንዳለብህ፣ እንዴት አድርገህ የተለያዩ ቡናዎችን መለየት እንዳለብህ፣ ዲፌክቶችን እንዴት መለየት እንዳለብህ፣ እነዚያን ከለየ በኋላ የትኛው ቡና ከየትኛው አካባቢ መጣ፣ እንደዚሁም ምን አይነት ፍሌቨር ምን አይነት ቴስት አለው የሚለውን ነገር ሁሉ በጥልቀት እንድታቅ የቲዮሪ እና የጠለቀ የስኪል ስልጠና የሚሰጥ ተቋም ነው። እጅግ በጣም አፕሪሼት ማለት ነበርና በዚህ ዘርፍ ላይ ኢትዮጵያ የሆነ ያህል ስቴፕ እንድትሄድ ከሚፈልግ አስተማሪ ጋር ከሚፈልግ መስራች ጋር በመማሬ በጣም ደስ ይለኛል። ሁለተኛ ደግሞ የአቅሙን ያለውን እውቀት በተቻለ መጠን ደግሞ ኒክነስ ባለው መንገድ በደንብ ማስተላለፍ መቻሉ የተሻለ በጣም ጥሩ ነው ብዬ አምናለሁ።